ጤና ይስጥልን የኔክሰስ ኢትዮጵያ ቤተሰቦች፣ በዛሬው ዝግጅታችን ስለ ጥንታዊውና ኩሩ የቦረና ሕዝብ እንዲሁም አሁን ላይ በልምላሜና በልማት ላይ ስላለችው ቦረና በሰፊው እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። አብራችሁን ስላላችሁ ከልብ እናመሰግናለን። ታሪክን በኩራት ጠብቆ ያቆየ፣ ባህልን እንደ ጌጥ የተጎናጸፈ፣ ለሰላምና ለዲሞክራሲ እሴት የቀደመ ምድር የት ነው ቢሉኝ ወደ ደቡብ እምብርት ወስዳችኋለሁ፣ ወደ ቦረና። ቦረና ሰፊ ምድር ብቻ አይደለም፣ የሰው ልጅ የእኩልነት የፍትህና የተፈጥሮ ስምምነት መገኛ እንጂ። ዛሬ በጥንታዊ የገዳ ስርዓት ውበት እንጓዛለን። ከዚያም ያ ጥንታዊ ምድር ዛሬ እንዴት በልማት አዲስ መልክ እየያዘ እንደሆነ፣ በለውጡ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቦረናን ህዝብ ህይወት ለመቀየር የገባቸውን ቃል ኪዳኖች እንዴት ወደ መሬት እያወረዳቸው እንደሆነ እንመለከታለን። አብራችሁን ቆዩ። ቦረና ሲነሳ መጀመሪያ አእምሯችን ላይ የሚመጣው የገዳ ስርዓት ነው። ዓለም ገና ስለ ዲሞክራሲያዊ፣ ስለ ሰብአዊ መብትና ስለ ስልጣን ክፍል ማሰብ ከመጀመሩ ከዘመናት በፊት የቦረና ህዝብ ፍጹም ሰላማዊና ዲሞክራሲ በሆነ መንገድ ስልጣንን በየ8 ዓመቱ የሚያሸጋግሩበት ድንቅ ስርዓት ነበረው። ዛሬም አለው። የገዳ ስርዓት የቦረና ህዝብ የህይወት ምሰሶ ነው። እዚህ ምድር ላይ ማንም ሰው ከህግ በላይ አይደለም። ተፈጥሮና ሰው እኩል ክብር አላቸው። በተለይም የቦረና ሴቶች በማህበረሰብ ውስጥ ያላቸው ክብርና የሲንቄ ስርዓት ሴት ልጅ የማህበረሰቡ ሰላም አስከባሪና አስታራቂ መሆኗን በተግባር ያሳያል። የቦረና ህዝብ ሌላ አስደናቂ እሴቱ ቡሳ ጉናፋ የተሰኘው ባህላዊ የመረዳጃ ስርዓት ነው። አንዱ ሲቸገር ሌላው የሚደርስበት፣ ድርቅና የተፈጥሮ አደጋ ሲከሰት ማህበረሰቡ እርስ በርስ ተደጋግፎ ከጉዳት የሚወጣበት ይህ ስርዓት ለዘመናዊ ዓለም ትልቅ የማህበረሰብ ዋስትና ትምህርት የሚሰጥ ነው። ቦረና ማለት ለአገሩ ሰላም፣ ለወገኑ ፍቅር፣ ለእንግዳው ክብር ያለው ኩሩ ህዝብ ነው። በቦረና ምድር የሚገኙት የቱላ ጉድጓዶች ወይም የኤልቦር ውሃዎች ተራ የውሃ ጉድጓዶች አይደሉም። እጅግ ጥልቅ ከሆኑ ድንጋያማ መሬቶች ውስጥ ሰዎች በሰንሰለት ተሰልፈው አንዱ ለአንዱ ውሃውን በቃጭል እያቀበሉ በሚያስገርም ዜማ ከብቶቻቸውን የሚያጠጡበት ድንቅ ጥበብ ነው። ይህ ትዕይንት ለሚያየው ሰው የሰው ልጅ የሥራ ባህልና አንድነት የሚያሳይ እውነተኛ የቱሪስት መስህብ ነው። ከዚህም በተጨማሪ የቦረና ብሔራዊ ፓርክ ልዩ የሆኑት የአዕዋፋት ዝርያዎችና የማህበረሰቡ ባህላዊ አኗኗር አካባቢውን ለቱሪዝም ምቹ ያደርገዋል። ነገር ግን ለዘመናት ይህ እምቅ አቅም፣ ይህ የተፈጥሮ ጸጋና ውበት ልክ እንደ ጥንታዊ ወርቅ ተቀብሮ ቆይቷል። ህዝቡም ቢሆን ከተፈጥሮ አደጋና ከድርቅ ጋር ብቻውን ሲታገል ኖሯል። ይሁን እንጂ ጊዜው መጣ። ያ ተረስቶ የነበረው ምድር ትኩረት የሚያገኝበት አዲስ የብርሃን ምዕራፍ ተቀጣጠለ። የቦረና ህዝብ ለዘመናት ካጋጠሙት ፈተናዎች ትልቁ የድርቅ አደጋ ነው። ከጥቂት ዓመታት በፊት የተከሰተው ከባድ ድርቅ የቦረና ህዝብ ኢኮኖሚ ምሰሶ የሆኑትን ከብቶችን ሲያረግፍ ህዝቡን በከፍተኛ ችግር ውስጥ ወድቆ ነበረ። ነገር ግን በችግር ቀን የሚደርስ የህዝብን እንባ የሚያብስ መሪ አይጠፋምና የለውጡ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቦረናን ህዝብ ህመም የራሱ አደረገው። ጠቅላይ ሚኒስትሩ በቦረና ምድር በግንባር ተገኝተው የአባ ገዳዎችን እጅ ይዘው አልገቡ። ይህንን ኩሩ ህዝብ ከልመናና ከድርቅ ስጋት እናወጣዋለን አሉ። አለመግባት አንድ ነገር ነው። አለመኖርና በተግባር ማሳየት ግን ሌላ የታሪክ ምዕራፍ ነው። የመንግስት ትኩረት ወደ ቦረና ዞረ። ግዙፍ ስር ነቀልና የህዝቡን ህይወት እስከ ወዲያኛው የሚቀይሩ የልማት ስራዎች ተጀመሩ። ዛሬ ቦረና ላይ ስም ብቻ ሳይሆን ታሪክ እየተቀየረ ነው። በቅርቡ የተመረቁትና ለመረቃት የተዘጋጁ ያሉ ታላላቅ ፕሮጀክቶች የዚህ ማረጋገጫ ናቸው። ከነሱም ውስጥ አንዱ የሆነው የሜጋ ቦረና የንጹህ መጠጥ ውሃ ፕሮጀክት ነው። ይህ ፕሮጀክት ለዘመናት በውሃ ጥም ለተሰቃየ የቦረና ህዝብ እውነተኛ የህይወት ምንጭ ነው። በቢሊዮን የሚቆጠሩ ብር ፈሶበት እጅግ ዘመናዊ በሆነ ቴክኖሎጂ ተገንብቶ በቅርቡ የተመረቀው ይህ ፕሮጀክት በሺዎች የሚቆጠሩ አባወሮችንና በሚሊዮን የሚቆጠሩ ከብቶችን የንጹህ መጠጥ ውሃ ተጠቃሚ አድርጓል። ሴቶች ውሃ ለመቅዳት ኪሎሜትሮችን የመጓዝ ስቃያቸውን አብቅቷል። ሌላው አስደናቂ ስራ የግብርና ትራንስፎርሜሽን ነው። የቦረና ህዝብ ከብት አርቢ ነው። ከብት ደግሞ ሳርና ውሃ ይፈልጋል። መንግስት ይህንን በዘላቂነት ለመፍታት ሰፊ የመኖ ማምረቻ ማዕከላትን አቋቁሟል።
አሁን ቦረና የዝናብ እጅን ብቻ አትጠብቅም። በከርሰ ምድር ውሃና በዘመናዊ የመስኖ አጠቃቀም እየለመለመች ነው። በተጨማሪም የመሰረተ ልማት ግንባታዎች፣ መንገዶችና የጤና ተቋማት ተደራሽነትን የቦረናን ሕዝብ ከቀሪው የሀገር ክፍሎች ጋር በማገናኘት የንግድ ስራውን እያነቃቁ ይገኛሉ። ዛሬ ቦረናን ስንመለከት የምናየው የትናንትናውን ጥንታዊ ባህልና የዛሬው ዘመናዊ ልማት እጅ ለእጅ ተያይዘው ነው። የገዳ ስርዓት እሴቶቹ ዛሬም ሕያው ናቸው። የህዝቡ አንድነትና ኩራት አልተቀየረም። ነገር ግን ያ ኩሩ ህዝብ ዛሬ ልማት ተጠቃሚ፣ የዘመናዊ መሰረተ ልማት ባለቤት ሆኗል። በዶክተር አብይ አህመድ መሪነት የተሰሩ እነዚህ ስራዎች ለቦረና ህዝብ የተሰጠ ክብር ብቻ ሳይሆኑ ኢትዮጵያ የትኛውም ያህል የራቀና የተረሳ የሚመስል አካባቢ በቁርጠኝነት መለወጥ እንደምትችል ያሳየ ትልቅ ማረጋገጫ ነው። የቦረና ምድር ዛሬም የቱሪስት መዳረሻ ነው። ዛሬም የሰላም ምድር ነው። አሁን ግን ተስፋና የብልጽግና ምድር ሆኗል። ወዳጆቼ ይህንን ድንቅ ምድር ሂዶ የመጎብኘት ይህንን ኩሩ ህዝብ የመተው ግዴታ አለብን። ቦረና ትናንት ድንቅ ነበር፣ ዛሬ ደግሞ ይበልጥ ያምራል። ነገው ደግሞ እጅግ ብሩህ እንደሚሆን ጥርጥር የለውም። ስላዳመጣችሁን ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አዝናኝና አስተማሪ ታሪክ እስክንገናኝ ቸር ሰንብቱ። አሆሮባን ሲገሌ አሆሮባን ሲገሌ